ኑሃሚ አምልጣለች ማለት ነው። በጣም ደስ ብሎኛል ኑሃሚ ስላመለጠች። ዳግም እንግዲህ በጣም ነው ያሳዘነኝ እውነት ለመናገር እኔ አንጀቴን ነው ያበላው። አንዳንዴ ድራማ መሆኑን እያወቃችሁ ራሱ ይሆናል አይደለ? በጣም ያሳዝናቸዋል እና ዳግም በጣም ነው ያሳዘነኝ። ኑሃሚ ደግሞ ስላመለጠች በጣም ደስ ብሎኛል። እንዳያችሁት እንግዲህ ባመለጠችበት ላይ ድረሱልኝ ብላ ስትጮህ እንግዲህ የደረሱላት ወንድ አጥር ነበረ። በዛውም እንግዲህ ሊደፍራት ሱሪውን ሲያንጓትት ነበረ። ያው እሱ ግን ድንግልም ባይኖራት ሊያገባት ወስኖ ነበረ። ከዛ በኋላ እንግዲህ ያው ፍቅር ታውቁታላችሁ። ሊደፍራት በነበረበት ሰዓት ናሆም ደርሶ አስጥሏታል ማለት ነው። እሱን ደብድቦ እንግዲህ ወደ እናናዬ ቤት ወስዷታል ማለት ነው። እናንዬም በጣም ነው ያሳቀችኝ። ነይ እስቲ ብላት ጠርታት እንግዲህ ከሱ ጎን ለማውራት ከፈራሽ ንገሪኝ፣ ሐኪም ቤት ወስድሻለሁ፣ ምንድነው የሆንሽው እያለች ነበር የጠየቀቻት። ኑሃሚም ደግሞ ምንም አልሆንኩም፣ ምንም አላደረገኝም፣ እሱ በመኖሩ ነው የተረፍኩት ብላ እንግዲህ እንትን ብላለች ማለት ነው። ነገራቸዋለች። በጣም ደስ ይላል። ምክንያቱም ስላመለጠች በጣም ነው ያደነኳት ማለት ነው። በዚህ አጋጣሚ እንግዲህ ያለ ፍላጎት ትዳር በጣም ነው የሚያስጠላው እውነት ለመናገር ድሮ በቀራ ነው። ይሄ ደግሞ ትልቅ ትምህርት ነው ብዬ አስባለሁ። ምክንያቱም ይሄ ድሮ የቀራ ባህላችን እንኳንም ቀራ ትላላችሁ አንዳንዴ ማለት ነው። ምክንያቱም ያለ ፍላጎታችሁ የተዳራችሁ ብዙ ነገር የደረሰባችሁ ልጆች አላችሁ ማለት ነው። ዳግም አባቱ በጣም የት እንደገባ ምን ላይ እንደደረሰ ዛሬም በናፍቆት ይጠብቀዋል። ላይተሩን ይዞ ሁሌ የላይተሩ መልስ ምንድን ነው? እዚህ ቤት እንዴት ተገኘ? እንዴትስ እዚህ ሊመጣ ቻለ? ምንድን ነው የተፈጠረው? በማለት እንግዲህ ጥያቄ ነው ሁሌም ጥያቄ እንደጠየቀ ነው ማለት ነው። በጣም ነው ያሳዘነኝ። ከምር ከምር በጣም አሳዝኖኛል። ዳግም እንግዲህ እንዳያችሁት ነው ማለት ነው። እያለቅሳል፣ ይተክዛል። በቃ አለ አይደለ አንዳንዴ በምትወዱት ሰው ላይ እንዳይፈትናችሁ ማለት ነው። አምራን እንግዲህ የዝናሽን ደካማ ጎን አግኝታ በደካማ ጎኗ ሁሌም ታስፈራራታለች ቪዲዮ በመቅረጽ እንዲሁም ደግሞ የዳግም አባትና እናት አለመሆናቸው ካወቀች በኋላ በጣም ነው እያስፈራራቻት ያለችው። አባትና እናት ስላልሆናችሁ ነው እንግዲህ የእንትኑን ድርሻውን ላለመስጠት ለዳግም ልታወርሱት የነበረው ብላ ነበር የተናገረችው። ይህንን ደግሞ የሰማችው እንግዲህ ቀልቃላ ልጅ ወስዳ ዲኤንኤ ባስደረገችው ነገር ነው ማለት ነው። በጣም ያሳዝናል። በአሁኑ ሰዓት ዝናሽም ታሳዝነኛለች። ምክንያቱም በሁሉ ነገር ግራ ተጋብታለች ማለት ነው። የዛኔ ለእኛ ቤተሰብ አይመጥነውም፣ ለእኛ ቤተሰብ አንቺ አትመጭኝም፣ የእኛ ቤተሰብ በጣም ኩሩ ሰው ነው እያለች ነበር ለራሷ ጠንቃቃ እንደሆነች የምናውቀው እና የራሷን ውርደት በጉያዋ ይዛ ሰውን ስታንቋሽሽ ነበረ እንዳያችሁ። አሁን ላይ ግን የምትገባበት ጉድጓድ አታለች። በዛ ላይ ደግሞ አቶ ላይኩን እንዳቀረጸችው አያቅም ማለት ነው። እሷ ግን ለማስፈራራት ነበር የቀረጸችው። ያስቀረጸችው የነበረው ያ ደግሞ አልፎ ተልፎ ለጠላቷ ተሰራጭቷል ማለት ነው። በዛ ቪዲዮ አስባ እንግዲህ ሁሌም ቢሆን እያስፈራራቻት ትገኛለች ማለት ነው። ያንን ቪዲዮ ለናሆም ሳልነግረው ወይም ደግሞ ለነዳግም ሳልነግራቸው በፊት ነገሩን ሁሉ የእንትኑን የምንድን ነው ይሄ የድርጅቱን ነገር ሁሉ ወደ እኔ ስም አዘዋውርልኝ፣ ያንቺም አይበቃኝም፣ የጋሽ ግላይኮንን ራሱ ወስዳለሁ እያለች ነበረ ማለት ነው። በጣም ነው የሚያሳዝነው። በእርግጥ ያው የተሰጣትን ነው የምታደርገው ኑሃሚ ያልኳችሁ አምራን ማለት ነው። ግን ደግሞ በቃ አለ አይደለ የሰውን ልጅ በዚህ ያህል ላይ ማንቋሸሽ፣ በዚህ ያህል ላይ እሷ የእጇን ያገኘችው ሲጀመር ማለት ነው። ግን ያው ታሳዝናለች። ልጇም ከዚህ በኩል የልጇን አባት እንዳስገደለችው ይታወቃል። በሱም ጭንቀት አለች። ካሁን ልጄ ከሰማብኝ እያለች እንደገና ደግሞ አቶ ላይኩን ቪዲዮ እንደቀረጸችው አያውቅም። አምራን መታ ይህን ነገር ከተናገረችብኝ ብላ በሱም ሰቀቀናለች። እንደገና በጣም ነው ብቻ ታሳዝናለች። በሁሉ ነገር ግራ ተጋብታለች ማለት ነው።
በምን ጭንቀት ውስጥ ነው ያለሁት እያለች ነው። ዳግምም ቤተሰብ እንዳልሆነ የእነሱ ልጅ እንዳልሆነ ዳግም አያውቅም። እዛ እንግዲህ ከኑሐሚን ጋር ሸሸው ገዳየው ይላል። እዚህ ግን ውርደቱን አላወቀምና እሱም የእነሱ ልጅ አለመሆናቸውን ሲያቅ ምን ይሰማዋል? እነሱ እንግዲህ ሙሉ በሙሉ አባት እናቴ ነው ብሎ አምኖ የተቀበለው ግን ደግሞ እነሱ በህፃንነታቸው ጀምሮ ያሳደጉት አባት እናት ናቸው፣ አሳዳጊው ናቸው ማለት ነው። በጣም ነው የሚያሳዝነው። ያው አቶ ላይኩንም እንግዲህ የዛኔ ዳግምን ካገኘሽ በኋላ ዳግምን ናሆምን ካገኘሽ በኋላ ዳግምን ጣል ጣል አድርገሽዋል እያላት ነበረ ማለት ነው። አቶ ለይኩን እኔ ነኝ እንዴ ጣል ጣል ያረኩት? የዛኔ መንገድ ላይ ባገኘሁበት የነበረው ፈገግታ እስካሁንም ድረስ አለ መስሉክ ነው እያለችው ነበረ። ለናሆም እንግዲህ ድርጅቱን ለመስጠት አቶ ላይኩን ወስኗል ማለት ነው። እንዴት ነው ዝናሽ እንግዲህ በዚህ ነገር አልተስማማችም። ምክንያቱም እሷ ለናሆም ሊሰጠው አትፈልግም፣ ለዳግም ነው። ይህንን ደግሞ ግዴታ ነው እያንዳንዱን ነገር ለናሆም እንጂ ለዳግም አልሰጥም። ይህንን ነገር ሰጥቼ እንግዲህ እጄን ለመንግስት መስጠት እፈልጋለሁ እያላት ነበረ። እሷም ደግሞ አረ ይሄ ነገር በጭራሽ አይሆንም፣ ይሄን ነገር እኔ ካንተ መለየት አልፈልግም እያላት ነበረ ማለት እያለችው ነበረ ለአቶ ላይኩን ማለት ነው። አቶ ላይኩንም እንግዲህ እንዳያችሁት አይ እኔ እስካሁንም ከኔ ጋር አልነበርሽም፣ ተለይተሽ ነበረ የኖርሽው ብሎ ነው ይህንን ነገር ያቀረበላት። በጣም ነው ያሳዝነኝ። እውነቴን ነው የምላችሁ አቶ ላይኩን እንደዚህ ያረጋል ብዬ ያው አላሰብኩም ነበረ። ግን ደግሞ ያው እንደዚህ ነው አንዳንዴ እናንተ አስባችሁት ሳይሆን ሳታስቡት ህይወት ወደ መጥፎ መንገድ ትመራችኋለች ማለት ነው። እና በአሁን ሰዓት እንግዲህ አቶ ላይኩን በጣም በጸጸትና በጣም በጭንቀት ውስጥ ነው ያሉት እና ለናሆም ድርጅቱን ሰጥተውት እንግዲህ እጃቸውን ለመንግስት ለመስጠት ነው ያሰበው ማለት ነው። ትክክል ነው። ሲጀመር የዳግም አባት መሞት አልነበረበትም። ከሞተ ደግሞ ምክንያቱም እጁን እና አቶ ላይኩን ለመንግስት መስጠት አለበት። በቃ አንድ ሰው ድራማም ሲባል እንኳን ወንጀለኛ ወንጀለኛ ነው ኸላስ። ምክንያቱም እኛም የምንማርበት ጥሩ ነገር መሆን አለበት ማለት ነው። በወንጀል ላይ ወንጀል ሳይሆን በቃ አንድ ሰው መጥፎ ካደረገ እጁን ለመንግስት መስጠት እና ለህግ አሳልፎ መስጠት ግዴታ ነው ማለት ነው። በአሁኑ ሰዓት እንግዲህ ይሄ ነገር ነው የጠፋው። ያው ወንጀለኛው ቁጭ ብሎ ይዝናናል፣ ቁጭ ብሎ ይበላል፣ ቁጭ ብሎ ይጠጣል፣ እንደፈለገ ይሆናል። ግን ደግሞ ተበዳይ ሁሌም እያለቀሰ ይገኛል ማለት ነው። ሀገራችን ላይ ልክ እንደዚህ ነው እየሆነች ያለችው እና ይሄ ነገር ባይሆን ባይነኝ። እንግዲህ አንድ ሰው ወንጀል ካደረገ በኋላ ለህግ መቅረብ አለበት። ህግም ደግሞ የሚገባውን ቅጣት መስጠት እንዳለበት ነው ማቀው ማለት ነው። ቢሆንም ብዬ የምመኘው እሱን ነው። እንግዲህ ያው አምራን እንግዲህ እንዳያችሁት ድርጅቱን ለኔ ካላዞርሽልኝ እያንዳንዱን ቅሌትሽን አደባባይ ላይ እረጨዋለሁ እያለቻት ነበረ። ከምር በጣም ያሳዝናል ይሄ ነገር። አምራንም ትክክል አላደረገችም። ምክንያቱም ለገንዘብ ብላ ነው የዛኔ ናሆምን ራሱ የተጠጋችው እና እውነት ወዳው አይደለም። ናሆም እንግዲህ ከአሁን በኋላ የአምራን ፍቅር እየወጣለት ይመስለኛል። ከኑሐሚን ጋር ነው ሸሸይ ገዳየው የሚለው እዛ። እንዲሁም ጠይቃው ነበረ ኑሐሚ ራሱ እንዴት ነው የእሷ ፍቅር ወጥቶልሃል ወይ ብላ እየጠየቀችው ነበረ። ከአሁን በኋላ ግን እኔ እንጃ እሷ የሆነ ስህተት ብትሰራ ዳግም ወዳታለው አይመስለኝም እያለችው ነበር ማለት ነው። እንደ የዛኔ እኮ ምንም አይነት ነገር ስህተት ብታደርግ ልጠላት አልችልም ብለከኝ ነበር ብላ ራሱ ጠይቃው ነበረ ማለት ነው። እሱም ደግሞ ያላት ምንድነው ብዬሽ ነበር እንዴ አላስታውስም ታውቂያለሽ እያላት ነበረ። እንዲሁም ደግሞ ለመሳሳም ፊት ለፊት ላይ በሆኑበት ሰዓት ደንግጠው እኔም ሳላስበው ነው ተባብለው አንቺም ተኛ አንተም ተኛ እኔም ልተኛ ተባብለው ነበር የዛን የተለያዩት እና
ግን ደግሞ ናሆም ዳግም በጣም ይወዳታል ማለት ነው። በጣም ነው የሚወዳት። ኑሃሚንና ናሆም አንድ ላይ ቢሆኑ በጣም ደስ ይለኛል ማለት ነው። በጣም ምክንያቱም አንደኛ በአባቱ የተጎዳ ሰው ነው፣ ብቸኛ ሰው ነው። በቃ አለ አይደል። ሁለተኛ ደግሞ ከኑሃሚን በጣም ይወዳታል። አይታችኋል እንግዲህ አምራን ታግታለች ብላ ስትነግረው እንዴት ሆኖ እንደ የአባቱን ሀዘንና ጭንቀት ረስቶ ነበረ ቶሎ ብሎ ለናሆም ደውሎለት አምራን ታግታለች እንዲህ ያለው ማለት ነው። እኔ ራሴ ምንድነኝ ላንተ ጥዬ በመምጣቴ ነበር ያለው። ይህን አይል ነው የሚያፈቅራት እና እንደገና በሷ መጎዳት በጣም ከባድ ነው። ሁለተኛ ነገር ደግሞ ያው እሱ ብቻ ሳይሆን ናሆም እንግዲህ ወደ ፍቅር እየተጠጋ ይመስለኛል ሳስበው ማለት ነው። ምክንያቱም የዛኔ ቢሮ ውስጥ ሆና ጃኬቱን አቅፋ ምናምን በነበረበት ሰዓት ላይ የደነገጠችውን ምናምን እያሰበ ነበረ ማለት ነው። እንግዲህ ኑሃሚ የማን ብትሆን ትመርጣላችሁ እስቲ እናንተ? እኔ እንግዲህ የኔ ሀሳብ ያው የሁሉ ሰው ሀሳብ ይለያል። እኔ ግን የናሆም ብትሆን በጣም ደስ ይለኛል። ዳግምም እንዳያችሁት ነው አባት እናቱ እንዳልሆኑ ታውቋል ማለት ነው። በአጋጣሚ የእሱ አባት እናት እንዳልሆኑ ታውቋል። ሆኖም ግን የዳግም ብትሆን ደስ ይለኛል ማለት ነው። በጣም ነው የሚያሳዝነኝ። እውነቴን ነው የምላችሁ። በጣም በቃ ከመጀመሪያም ጀምሮ በጣም በቃ ስለተበደለ ቢያንስ እንኳን የሚያፈቅራትና ኑሃሚን አግኝቶ ቢያንስ ብታበረታታውና ብትደግፈው ከጎኑ ብትሆን ብዬ ተመኘሁኝ ማለት ነው። እናንተ ከማጋ ብትሆን ደስ ይላችኋል ወይስ ትመርጣላችሁ? ኮመንት ላይ አስቀምጡልኝ ማለት ነው። ያው የኔ ምርጫ ይሄ ነው። እንግዲህ መጨረሻውን ምን ይሆናል? እውነትም ለናሆም ድርጅቱን ሰጥቶት እጁን ለመንግስት ይሰጣል አቶ ለይኩን ወይስ እንዴት ነው ነገሩ? እኔ ምንም ሊገባኝ አልቻለም። በአሁን ሰዓት እንግዲህ ናሆም የእነሱ ልጅ እንዳልሆነ ታውቋል። ዳግምም እንደዛው ማለት ነው። እና ድርጅቱ የማን ነው? የማን ቢሆን ነው? ያው ዝናሽ የልጄ ይሁን ወይም የናሆም ይሁን የዳግም ይሁን እያለች ነው። አቶ ለይኩን ደግሞ የናሆም እያለ ነው ማለት ነው። በየቱ እንደሆነ አላቅም። በስተመጨረሻም እንግዲህ ቤቱን ወይም ደግሞ የዚህን ሰላም ቤት የበጠበጥሹ አንቺ ብቻ ሳትሆኚ እኔም ጭምር ነው ብሎ ጥሏት ወጥቷል ማለት ነው። ይሄንን ለማለት የፈለገው ለምንድን ነው? ምን ቢያደርግ ነው ብላ ነበረ እንትን ሀሳብ ውስጥ የገባችው ዝናሽ ማለት ነው። ምን እንዳሰበ እኔም አልገባኝም። ምንድን ነው የዛኔ ለስራ ጥሏት በሄደ ሰዓት ምናምን በሱ ተጸጽቶ ነው ወይስ ከሱ በስተጀርባ ሌላም ነገር አለ ነው ወይ ምንድን ነው? እንግዲህ የዚህ ድራማ ታሪኩ አያልቅም ማለት ነው። ምን እንደሆነ እንግዲህ በቀጣይ ቪዲዮ ሲለቁልን እናያለን ማለት ነው። ወዳችሁ ፈቅዳችሁ አክብራችሁኝ ቪዲዮ ብትወዱትም ባትወዱትም ላይክ እያረጋችሁ በውስጥም በኮመንትም ለምታበረታቱኝ፣ ሼር ለምታረጉልኝ፣ ላይክ ለምታረጉልኝ ከልብ አመሰግናለሁ። አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያደርግልን፣ ወጥቶ ከመቅራት ይጠብቀን፣ በሰው ሀገር እንቅፋትም እንዳይመታን ማለት ነው። ብንታመም የማናርፍበት ብንደክምም እንደዛው ለሰው ህይወታችንን በሙሉ ለቤተሰብ እየኖርን ያለነው ስደተኞች አላህ በያላችሁበት ይጠብቀን ማለት ነው። የእረፍት እንጀራ ይስጠን እላችኋለሁኝ። የዛሬ ቪዲዮ ይህንን ይመስል ነበረ። ቪዲዮን እንግዲህ እስከ መጨረሻው ድረስ ብታዩልኝ በጣም ደስ ይለኛል። ወዳችኋለሁ። መልካም ቆይታ ይሁንላችሁ። በጣም ነው ማመሰግነው። ባይ ባይ እላችኋለሁኝ። እንግዲህ ሼር ላይክ አድርጉልኝ። እሺ፣ ሰላማችሁ ይብዛልኝ።